ኩዋን ከዚህ በመቀጠል ወደ ተለመደው ስራው ሰዎችን ለመሳል ይወጣል። ስዕሉን በሚስልበት ወቅት ቀለሙ ያልቅበታል። መጠባበቂያ ቀለም ቢፈልግም የሚፈልገውን የቀለም አይነት ያጣል። በቀጣይ ትላንት ከኤሊየኖቹ ያገኘውን እርሳስ ሲያገኘው ስዕሉን በሱ ለመጨረስ ይወስናል። በመጀመሪያ ግን ሌላ ወረቀት ላይ ይሞክርበታል። በድንገት ግን የሳለው ስዕል ወደ ህይወት ይመጣል። የተፈጠረው ነገር በጣም አስገርሞት እርግጠኛ ለመሆን ወረቀቱ ላይ አፕል ይስላል። በድጋሚም አፕሉ ወደ ህይወት ይመጣል። ኩዋንጉ በግርምት አፕሉን ሲቀምሰው የእውነትም አፕል መሆኑን ያረጋግጣል። ኩዋንጉ በአፋጣኝ አፕሉን ወደ ኪሱ በማስገባት የተፈጠረውን ነገር በሙሉ ለጓደኛው ለመናገር ያመራል። በዚህ ስራስ የሳለው ነገር በሙሉ ወደ ህይወት እንደሚመጣ ለጓደኛው ቢያስረዳውም ሜንግፋል አላመነውም ነበር። የቀረውን አፕል ከቀመሰው በኋላ ደግሞ የባሰ ይጠራጥረዋል። ኩዋንጉ ጓደኛውን ለማሳመን በጥያቄው መሰረት ወረቀቱ ላይ ወርቅ ይስላል። ነገር ግን ስዕሉ በአሁኑ ወዲያው ወደ ህይወት ሳይቀየር ይቀርና ጓደኛው በንዴት ወረቀቱን ጨምድዶ ወደ ውጭ ወረውረዋል። ድንገት የሆነ ድምፅ ሰምተው ሲወጡ አከራያቸውን ጭንቅላቱ ደምቶ ይመለከቱታል። ለካ የወረወረው ወረቀት በቅጽበት ወደ ህይወት መጥቶ ወርቅ ሆኗል። በዚህም በስተመጨረሻ የኩዋን ጓደኛ አምነዋል። ከዚህ በመቀጠል ትልቅ ወርቅ እንዲስል ይነግረውና እንደተጠበቀው በድጋሚ ወርቁ ወደ ህይወት ይመጣል። የሚኖሩት በጣም ጠባብ የሆነ ቤት ውስጥ በመሆኑ ኩዋንጉ ትልቅ የሆነ ቪላ ለመሳል ይወስናል።